Welcome everyone to the Estadio José Zorrilla for this World Cup qualifier between Spain and Bulgaria. Spain aim for a fourth consecutive win in Group E, having beat was Alexander Dimitric in charge. Spain, to say the very least, despite a long injury list, they beat Georgia in a game they dominated from start to finish. Bottom of the group without a point and have scored only. What a time then to face the European champions. Spain work it left to Grimaldo. His cross is deflected and awkward there. Turned away by Christov. Petko. Here maar wolf niet echt als we naast is niet naast de wifa de snips is your net sim hij steps straight slipped for Sanu and at the second attempt he's missed it. Grimaldo couldn't finish and now Bulgaria are able to settle. Another good stop from Vutsov. በጠቅላላ አራት ለዜሮ በሆነ ውጤት በሚገርም ሁኔታ ስፔን ቡልጋሪያ በሜዳው ተቀብሎ በሚገርም ውጤት ያሸንፋቸው ችሏል። ስፔን ከቡልጋሪያ የተጫወቱት ጨዋታ ነው እንግዲህ ይሄ የምትመለከቱት ሃይላይት በጣም በሚገርም ሁኔታ ይሄ ሃይላይት በጣም በሚገርም ሁኔታ ነው ቡልጋሪያ ከስፔን ያደረጉት ጨዋታ ነው። ይሄን በምትመለከቱበት ጊዜ እንግዲህ አሌክስ በርናንዴዝ ሚካኤል ማሪኖ እና እንደዚሁም Oyarzabal y el 4-0 para España vs Bulgaria en el Zorrilla. Y de repente lo veo aparecer. Yo lo veía como que caminaba en cámara lenta. Tiene unas gafas de sol, muy bien vestido, esa sonrisa. ዲመን ያማል በሚገርም ሁኔታ ትናንትናው ድንቅ ብቃቱን አሳይቶናል ትላለች። አለዚህ ከዚህ በኋላ ደረቡ 3-6 በቃ ቴንክ ዩ ቬሪ ማች። ስፔን ከቡልጋሪያ እንግዲህ ተጫዋቾች ዩናይን ሳሙኤል፣ ፕሪዮ ፖሮ፣ ሪሊ ኖርማንዶ፣ አላፖርቲ፣ ግሪማንዶ፣ ሚዚሜንዶ፣ ፕሬዶ፣ ማዩሪብ፣ ሴክስ ሚካኤል ማሪኒዮን፣ አሌክስ ባርኔ እንግዲህ እነዚህ ስፔን ከቡልጋሪያ የሚጫወቱት ተጫዋቾች ናቸው። በጣም በሚገርም ሁኔታ ቡልጋሪያ ስፔን 4-0 በሆነ ውጤት የኢሮፒያን ማጣሪያ ምድብ ጨዋታዎችን አልፏል። እንግዲህ ከቡልጋሪያ ደግሞ
ከግብ ጠባቂው ጎልኪፐር ቡልጋሪያን ጎልኪፐር ቲዮኒ 1 ሺቫቮስኪ 22 ዲቪዮክ አራት ለዜሮ በሆነ ውጤት በሚገርም ሁኔታ ስፔን ቡልጋሪያን በሜዳው ተቀብሎ በሚገርም ውጤት ያሸንፋቸው ችሏል። ስፔን ከቡልጋሪያ የተጫወቱት ጨዋታ ነው። እንግዲህ ይሄ የምትመለከቱት ሃይላይት በጣም በሚገርም ሁኔታ ይሄ ሃይላይት በጣም በሚገርም ሁኔታ ነው ቡልጋሪያ ከስፔን ያደረጉት ጨዋታ ነው። ይህም በምትመለከቱበት ጊዜ እንግዲህ አሌክስ በርናንዴዝ፣ ሚካኤል ማሪኖ እና እንደዚሁም ብሬዲ ሬኖልዶ የሚገርመውን ግብ በማስቆጠር የመጀመሪያውን ደረጃ እንዲይዝ አድርገዋል። የዩሮፒያን ምድብ ማጣሪያ ዩሮፒያን ኳሊፋየር ጨዋታ ነው። እንግዲህ ጠቅላላ በምንመለከተው የሚገርም ጨዋታ ነው። ስለዚህ ከጠቅላላው ስፔን ከቡልጋሪያ ትናንት ምሽት ያደረገው ጨዋታ ነበረ። እንግዲህ በሚገባ ለዚህ ቪዲዮ እንግዲህ አስተያየታችሁን ብትገልጹ በጣም ጥሩ ነው ላለሁ ስፔን ከቡልጋሪያ ያደረገው ጨዋታ ነው። እንግዲህ የምትመለከቱት ውድ ተመልካቾቻችን ላሚን ያማል በሚገርም ሁኔታ ትናንትናውን ድንቅ ብቃቱን አሳይቶናል ትላለች። Oyarzabal y el 4-0 para España vs Bulgaria en el Zorrilla.